ጨጓራ መድኃኒት ከምግብ በፊት ለምን እንደሚወሰድ ያውቃሉ? ሰላም ጤና ይስጥልኝ። ሳምሶን ስሜን እባላለሁ። ፋርማሲስት ነኝ። ፎኒክስ ጀነራል ሆስፒታል። ብዙ አይነት የጨጓራ መድኃኒቶች አሉ። ከነዚህ ውስጥ ፕሮቶፖምፕ ኢንሂቢተርስ የምንላቸውን ዛሬ የምንመለከታቸው ይሆናል። ፕሮቶፖምፕ ኢንሂቢተር ወይ ደግሞ ፒፒአይ የምንላቸው የጨጓራ መድኃኒቶች በሰውነታችን ውስጥ የሚፈጠረውን የአሲድ መጠን በመቀነስ የጨጓራ ቁስለትን ይከላከላሉ። ለምሳሌ ኦሚፕራዞል፣ ፓንቶፕራዞል እና ሶሚፕራዞል የምንላቸው ከጨጓራ መድኃኒቶች ጥቂቶቹ ናቸው። ለምን ከምግብ በፊት እንወስዳለን? ብዙ ጊዜ ጨጓራ መድኃኒት ከምግብ በፊት ይወሰዳል። ይህም ከምግብ በፊት ከ30 ደቂቃ እስከ 1 ሰዓት ባለ ጊዜ ውስጥ ይወሰድ ብለን የምንልበት ዋነኛው ምክንያት በከፍተኛ ሁኔታ የአሲድ መጠን የሚጨምረው ምግብ በምንመገብበት ወቅት ጊዜ ነው። ስለዚህ እኛም አስቀድመን መድኃኒቱን በባዶ ሆዳችን ወይ ደግሞ ከምግብ በፊት 30 እስከ 1 ሰዓት ድረስ በመቆየት መድኃኒቱን በመውሰድ የአሲድ ኤክስፕሬሽኑን በሰውነታችን ያለውን እንዲቀንስ ማድረግ እንችላለን ማለት ነው። ይህ ሳይሆን ቀርቶ ከምግብ በኋላ ብንወስደው በቂ የሆነ የመዋሃጃ ጊዜ ስለማይኖረው ተፈላጊውን ውጤት ሊያገኝ አይችልም። ስለዚህ ምንጊዜ ቢሆን የጨጓራ መድኃኒቱን ስንወስድ እና ስንጠቀም ከምግብ በፊት ከ30 እስከ 1 ሰዓት ድረስ ቆይተን መውሰድ ይኖርብናል።